መወሰን መቻል ከዛ ካለንበት ከሚደብረን ከምንጠላው ከሚያመን ከሚያስነክሰን ከማንኛውም የህይወት ልማድ ራሳችንን ነፃ በማውጣት ወደምንወደው ወደምንፈልገው ወደሚጠቅመንና እጅግ በጣም ወደሚያስፈልገን እንደዚሁም ወደሚያሸልመን የህይወት ከፍታ ራስን ለማምጣት የምንጠቀምበት ብልሃት ነው። በነገራችን ላይ ባለማድረግ በመክሰር ውስጥ እና በማድረግ ስኬታማ በመሆን ውስጥ በሁለቱ መካከል ያለው ብቸኛው ድልድይ መወሰን መቻል ነው። ይህ ብቻ አይደለም። መወሰን መቻል ሰው ከእንስሳት የሚለይበት መለኪያ መሰፈሪያ መስፈርት ጭምር ነው። ምክንያቱም እንስሳቶች የራሳቸው መወሰን ስለማይችሉ ሰው አደገ የሚባለው እንደገና ሰው ከሰውም ደግሞ ያላደገና ያደገ ወይም ደግሞ ህፃን ትልቅ ህፃንና ወይም ትልቅ አዋቂ የምንለው ሰው በሁለቱ መካከል ያለው ቤዚክ ልዩነትም እንደዚሁ መወሰን። በሌላ መልኩ ካየነው ደግሞ የፍቃድ ስልጣን ልጓምን መጨበጥ ማለትም ነው። ያ ማለት ራስን ወደምንፈልገው ወደምንወደው ከማምጣት አንጻር ተው ተይ የምንልበት ስልጣን ያለው አሁንም መወሰን በመቻል ውስጥ። በነገራችን ላይ የምድራዊ ብቻ አይደለም፣ በምድር ላይ ህይወት ባለን ብቻ አይደለም፣ የመንፈሳዊ ህይወት ከአምላክ ከሰማይ ካለው ከሱ ጋር ያለን መንፈሳዊ ህይወት እድገት መሰረቱም ቢሆን እለት እለት መወሰን መቻል ነው። እለት እለት መዳንን መፈጸም የሌለ መዳን ያለው የምንፈጽመው ድነትም የሚገኘው እለት እለት መወሰን በመቻላችን ውስጥ ነው። ያለበዛ በትንሽ ምክንያቱም መወሰን ባለመቻል ውስጥ ነው ኃጢአት ራሱ የሚወለደው ወይም ደግሞ በተሳሳተ ውሳኔ ውስጥ ማለት ነው። ስለዚህ ራሳችንን በምድራዊ ህይወትም ሆነ በመንፈሳዊ ህይወት ስኬታማ ለማድረግ ከሚመከሩ ብቸኛው በነገራችን ላይ ካለህበት ማንም ሊያድን አይችልም። ረጅም ዓመት የሱሰኝነትን ህይወት አሳልፌያለሁ። ሱስ ብቻ አይደለም፣ ፖርኖግራፊ አዲክሽን ውስጥ ነበርኩ፣ ማስተርቤሽን አዲክሽን ውስጥ ነበርኩ፣ ሌላ ዘርፈ ብዙ የሚባሉ ልምዶች ውስጥ ነበርኩ። ከነዛ ሁሉ ማን ያወጣኛል ብዬ ረጅም የለቅሶ ዘመናትን አሳልፌያለሁ። በጣም በሚገርም ሁኔታ እግዚአብሔር ራሱ የረዳኝ መወሰን እንድችል ነው። አይገርምም? እና መወሰን መቻል ቁልፍ ነው፣ ከዛ ከምጠሉት ለመውጣት ማለት ነው። ያለበዛ ህይወታችን እያነከስን በድግግሞሽ ውስጥ ለመሆን ይገደዳል ማለት ነው። በእርግጥ ስለ መወሰን መቻል እንግዲህ ይህን ያህል ካል የተወደዳችሁ አድማጮች ወይም የፕሮግራማችን ተከታታዮች ለመወሰን የሚረዱ ቤዚክ የሆኑ 1-4-5 ነገሮችን ላካፍላችሁ። የመጀመሪያው መወሰን ለመቻል ኃላፊነትን መውሰድ ነው። የብዙዎቻችን ችግር ለተፈጠረብን ወይም ላለንበት ችግር ሌሎችን ተጠያቂ እያደረግን የመክሰስ አባዜ ያለብን የብዙዎቻችን ችግር። ልጆቻችን ሌሎች ላይ ነው የምንቀስረው፣ በሌሎች የማሳበብ ሌሎች ላይ የመለጠፍ አይነት ፕሮብሌም አለ። ይሄ መወሰን እንዳንችል ያደረገን አንዱ ቤዚክ ችግር ነው። እኔ ዛሬ እላችኋለሁ ሚና፣ ድርሻ እና ተጠያቂነት እንዳለባችሁ ዛሬ ለራሳችሁ ንገሩት። የመጀመሪያውና ቀዳሚው የሚሆነው ኃላፊነትን መውሰድ ነው። እኔ ነኝ ተጠያቂው፣ እኔ ነኝ ባለ ድርሻው። አዎ ጀንጅነው ሊሆን ይችላሉ። አዎ ወስውሰው ሊሆን ይችላል። እንድቀምስ ከሬጅ ተደርጌም ሊሆን ይችላል። ዋሬቨር ግን ማንም ሰው ተጠያቂ አይደለም። አሁን ላለሁበት ህይወት እኔ ተጠያቂ ነኝ። በዚህ ውስጥ በጣም እንዲገባችሁ በአጽንኦት የምፈልገው ነገር ምንድን ነው? ኃላፊነታችንን ስንወስድ፣ ኃላፊነትን ስንሸከም መወሰን ለመቻል ግብአት ከመሆኑ ባለፈ መወሰን መቻል የግል የጥረት ውጤት እንደሆነም እንድንረዳ የሚያስችል በጎ አስተዋጽኦ አለው ማለት ነው። ስለዚህ በመጀመሪያ ደረጃ ኃላፊነትን ውሰድ። እጅን ሌሎች ላይ አትለጥፍ። እከሌነሽ የምትሉ አላችሁ። ይህ ውስጥ መወሰን መቻል የለም። እነሱ መጥተው አይወስኑላችሁ። ስለዚህ የመጀመሪያውና ቀዳሚው ቴክ ሪስፖንሲቢሊቲ ነው፣ ኃላፊነትን መውሰድ። በሁለተኛ ደረጃ የሚመከረው ደግሞ ግብን፣ ማረፊያን፣ አላማን ማዘጋጀት መቻል። ወዴት እንዴት ለሚለው የውሳኔያችን አቅጣጫ ማረፊያ ይሆንልናል ማለት ነው። ማለት እንደዚሁ ዝም ብሎ ለወጣለሁ፣ እንደዚሁ ዝም ብሎ አድጋለሁ ማለት አንዳንዴ ልንሞክረው እንችላለን፣ ግን ዘለቄታ አይሆንልንም። ወይም ደግሞ ለውጥና እድገታችን የሚለካ አይሆንም፣ ይንጠለጠላል። ስለዚህ በአውድ ውስጥ በጊዜና በቦታ ውስጥ ለመስፈር መሞከር የለውጣችንን ወይም የእድገታችንን አቅጣጫ መወሰን የምንችልበትን መነሳሳት ከማቀላጠፉ ባለፈ ውሳኔያችን ውስጥ ራሳችንን መሸለም የምንችልበትን ወይም ደግሞ ዘለቄታዊ እንዲሆን ከማስቻል አንጻር
በጎ አስተዋጽኦ አለው ማለት ነው። በሶስተኛ ደረጃ ካየነው ወደዛ ልንለወጥና ልናድግ ወደ ወደድንበት የህይወት መስመር ራስን ማለማመድ። ራስን ማለማመድ እለት እለት ትንሽ ብትሆን ራስን ማለማመድ፣ ያንን የምንፈልገውን ልንሆን እንዲወርሰን የፈቀድንለትን ነገር ራሳችንን ያኛውን መተው በጥቂቱ መለማመድ፣ ይህኛውን አዲሱን የህይወት ልምድ ደግሞ ራስን በማለማመድ ውስጥ ማበረታታት እንደዚሁ ተመካሪ ነው የሚሆነው ማለት ነው። ሌላ አሁን ራሳችንን ስናለማመድ አንዱ በጣም ከባድ ነገር የሚሆንብን ነገር ይናፍቀናል። ያ የቀድሞ የለመድነው ያ የቀድሞ የምናውቀው ይናፍቀናል። ከዚህ ጋር በተያያዘ አሪፉ መድኃኒት ብዬ የማስበው በራስ ላይ መጨከን ነው። እያመመንም ቢሆን እየፈለግነውም ቢሆን ያ የድሮውን አምጣ አምጪ ምናምን እያለ ውስዋስ ጅንጀና ሁሉ ቢኖርም እምቢ በማለት በራስ ላይ መጨከን። በራሳችን ላይ ከጨከንበት በእርግጥም ያንን ልንተው የፈለግነውን መተው ብቻ ሳይሆን ልንለምደው የፈለግነውን መለማመድ የምንችልበትን ጉልበት እንድናገኝ ያስችለናል። ቆይ አንድ ጊዜ ለዛሬ ብቻ እነዚህ በሙሉ በራሳችን ላይ መጨከን እንዳንችል በማድረግ ውስጥ የቀድሞ እስረኛ ባሪያ እኛን የማድረግ ጉዳት አላቸው ማለት ነው። ሌላ የሚመከረው ምክር ምንድን ነው? የግብአት ለውጥ ማድረግ። በተቻለ መልኩ ወደ ውስጥ የምናስገባውን የምናየውን የምንሰማውን ልክ ቅዱሳን መጽሐፍ ከምታዩትና ከምትሰሙት ራሳችሁን ጠብቁ ብለው እንደሚያስተምሩ ሁሉ በተቻለ መልኩ ወደ ውስጥ የምናስገባውን የድሮን የሚያስናፍቀን ወደ ድሮ የሚስበን የሚገትተን የድሮ እስር ቤት ውስጥ እንድንገባ የሚያደርገን መሆን የለበትም። ስለዚህ በተቻለ መልኩ ትኩረት አድርገን የግብአት ለውጥ ማድረግ ላይ ከምናየው ከምንሰማው ራሳችንን መጠበቅ ብቻ ሳይሆን የምናየውን የምንሰማውን መምረጥና መመጠን መቻል። መምረጥ ማለት አለማግበስበስ፣ ይህ ይጠቅመኛል ይህ አይጠቅመኝም ብሎ መለየት መቻል። 2 መመጠን፣ በቃኝ ማለት እስከዚህ ድረስ ይበቃኛል ብሎ ለራስ ገደብን ማስቀመጥ በእርግጥም የግብአት ለውጥ እንድናደርግ ከማስቻል በእርግጥም የግብአት ለውጥ በማስቻል ውስጥ መምረጥና መመጠን መወሰን ወደ መቻል እንድንቀርብ ይረዳናል ማለት ነው። በሌላ መልኩ ካየነው ግን አሁንም ዘለቄታዊ እንዲሆን የሲስተም ለውጥ ማድረግ በዋነኝነት አሁን አዲስ ለጀመርነው የለውጥና የእድገት ጎዳና የሚሆኑ ሰዎችን የሚሆን የጊዜ አጠቃቀምንና የቦታን ለውጥ ለራስ በመንገር ፕሮግራም አድርጎ መለማመድ መቻል አሁንም ቢሆን ለውጣችን ዘለቄታዊ እንዲሆን ያስችሏል። ግን መጽናት መቻል ማለት እነዚህ እስካሁን ያደረግናቸውን ነገሮች በድግግሞሽ ውስጥ ለማድረግ ራስን ማስገደድ፣ በድግግሞሽ ውስጥ ለማድረግ በራስ ላይ መጨከን፣ በድግግሞሽ ውስጥ ለማድረግ ራስን ማስገደድ በእርግጥም ቢሆን መወሰንና ወስነን በውሳኔያችን የምንጸና ከመሆን አንጻር በጎ አስተዋጽኦ አለው ብዬ አስባለሁ። ለዛሬ ይህን ያህል ይበቃናል። ግን መወሰን መቻል የሚለውን ርዕስ በሌላ መልኩ በሌላ ትምህርት እንደማዘጋጅላችሁ ከወዲሁ ቃል ልገባላችሁ ፈልጋለሁ። ቸርን ሰንብት።